እኔ ተወልጄ ያደግኩበት መካነ ሰላም ላይ መካነ ሰላም መድረሳ ውስጥ ዛሬ 5 ተሳቢ ገጀራ ወይም ደግሞ ሰይፍ ተራገፈ። መካነ ሰላም ውስጥ እንዳለ 60 መስጂድ በአንድ ሼክ ብቻ በአንድ ሀብታም ብቻ ተሰሩ አይነት ፋብሪኬትድ የሆኑ የአካባቢው ማህበረሰብ ላይ ጭራቅ የሚፈጥሩ አይነት ስብከቶችና መረጃዎች በሰፊው ይስተላለፉ ነበር። ያ ደግሞ ለባለፉት 5 ዓመታት በጣም በከፍተኛ ደረጃ ነው እየሰፋ የመጣው ያው የሶሻል ሚዲያውም መስፋፋት ጋር ተገናኝቶ ማለት ነው። ስለዚህ በዚህ ምክንያት የክልሉ ሙስሊሞች የአዘሪንግ ጣፋንታ አጋጠማቸው ማለት ነው። አዘሪንግ ማለት ሁልጊዜ የፖለቲካ ትልቁ ችግር እኛና እነሱ ብለህ ነው የምትነሳው። ስለዚህ የክልሉ ሙስሊሞች አዘሪንግ ናቸው፣ ኢንተርናል አዘሪንግ ናቸው፣ በውስጥ ያሉ የጭቃ ውስጥ ሾሆች ናቸው፣ የነሱ አካሎች ናቸው፣ እነሱ ናቸው የሚል ሌብሊንግ ውስጥ እንዲገቡ አደረጋቸው ማለት ነው። በዚህ ምክንያት በማንኛውም ሁኔታ የክልሉ ሙስሊሞች ለክልሉ ታማኝ አይሆኑም፣ ለክልሉ አስተሳሰብ ታማኝ አይሆኑም።